በአያት 49 በተወዳጁ ሳይት 11ኛው ላይ 112 ካሬ ጽድትና ልቅም ብሎ የተሰራ ዲጂታል ካርታ ያዘ በ9 ሚሊዮን 500 ሺህ ብር ለባንክም ለካሽም የሚሆን ቤት ይዤላችሁ መጥቻለሁ። ሳሎኑ እንደምታዩት በጣም ለቀቅና ሰፋ ያለ ሳሎን ያለው ሲሆን 11ኛው ላይ ነው ብያችኋለሁ። በ9 ሚሊዮን 500 ሺህ ብር የግላችሁ ማድረግ ትችላላችሁ። አሁን ወደ ማስተር ቤድሩሙ እያንዳንዱ መኝታ ቤቶችን የማሳያችሁ ይሆናል። ከኔ ጋር ሆናችሁ ሙሉ ቪዲዮን ተከታተሉ። ማስተር ቤድሩሙ ጋር ስመጣ ማስተር ቤድሩሙ እንደምታዩት ሳሎን የሚያህል ማስተር ቤድሩም ያለው እዚህ ጋር የራሱ ቁም ሳጥን የተገጠመለት ቆንጆ ሆኖ የተሰራ እንደምታዩት። በዚህ በኩል ደግሞ የራሱ ባልከኒ ያለው የጧት ፀሐይ ወጣችሁ የምትዝናኑበት ባልከኒ ያለው ሲሆን የራሱ ሻወር ሽንት ቤት ያለው ማስተር ቤድሩሙ የራሱ ሻወር ሽንት ቤት ያለው እንደምታዩት ቆንጆ ሆኖ የተሰራ ሙቀዝቃዛ የተገጠመለት እስከ ላይ ሰራሚክ የተሰራ ሲሆን ይህ ቤት ዲጂታል ካርታ ነው ብያቸዋለሁ። ለባንክም ለካሽም መሆን ይችላል ብያቸዋለሁ። አሁን ወደ ሁለተኛው መኝታ ቤት ይዣችሁ ገባለሁ። ሁለተኛው መኝታ ቤትም እንደምታዩት ሰፋና ለቀቅ ያለ መኝታ ቤት ያለው ሲሆን ከዚህ በመቀጠል ደግሞ ሶስተኛውን መኝታ ቤት የማሳያችሁ ይሆናል። ሶስተኛው መኝታ ቤት ጋርም ስመጣ ሶስተኛው መኝታ ቤትም እንደዚሁ ሰፋና ለቀቅ ያለ እንደምታዩት ሎኬሽኑ አየር መንገዱ ፊት ለፊት የአየር መንገድ ሰራተኞች ፊት ለፊት ያለበት ቦታ ቆንጆ ቦታ ላይ ቆንጆ ሎኬሽን የያዘ ሲሆን አሁን ወደ ቤተሰብ ሽንት ቤት እገባለሁ። ወደ ቤተሰብ ሽንት ቤት ከመግባት በፊት እዚህ ጋር የላውንደሪ የልብስ ማሽን ማጠቢያ ተገጥሟል። እዚህ ጋር እንደምታዩት ወደዚህ ስመጣ የቤተሰብ ሽንት ቤት ይህን ይመስላል። ቆንጆ ሆኖ የተሰራ እስከ ላይ ሰራሚኩ ሙቀዝቃዛ የተገጠመለት ዳብል ሲው ዳርሊዮን ቆንጆ ሆኖ የተሰራ እዚህ ጋር ኪችኑን እናገኛለን። ኪችኑም እንደምታዩት ሰፋ ያለ ኪችን ሲሆን ስታንዳርዱን የጠበቀ ቆንጆ ካቢኔት የተገጠመለት ጽድት ያለ ሰፋ ያለ ኪችን ሲሆን አሁን ኮሪደሩን አሳያችኋለሁ። ይሄ ደግሞ ከበር ስንገባ የምናገኘው መግቢያችን ኮሪደር ነው። በሩ እዚህ ጋር እንደዚህ ይህን ይመስላል። ይሄ ኮሪደሩ ነው ቆንጆ ሆኖ የተሰራ። አሁን ሳሎኑን በደንብ ላሳያችሁ ነው የመጨረሻ ስለሆነ በደንብ እዩትና ሳሎኑን። ይሄን ቤት መግዛት የምትፈልጉ እኔ ጋር ደውላችሁ መግዛት ስለምትችሉ ይሄ እንደምታዩት ሳሎኑ በጣም ሰፋ ያለ ለቀቅ ያለ ነው። ጥድትና ልቅም ብሎ የተሰራ ለባንክም ለካሽም ይሆናል ብያቸዋለሁ። የዚህ ቤት ዋጋ 9 ሚሊዮን 500 ሺህ ብር ለባንክም ለካሽም። ይሄን ቤት መግዛት የምትፈልጉ በ0930222293 ብትደውሉ ታገኙናላችሁ። ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁ እንዳትረሱ። እናመሰግናለን።